ሰላም አለይኩም ወራህመቱላሂ ወበረካቱ። ዳገሬ ልጆች እንዴት አደራችሁ? ዛሬ ጁማ ነው። ሰሉ አለ ነብይ اللهم صل على سيدنا محمد وعلى آل محمد وعلى آل سيدنا محمد كما باركت على سيدنا إبراهيم وعلى آل إبراهيم ወላችኋለሁ ሀገሬ ልጆች ሰሉ አለ ነብይ ማለት ነው። እና ዛሬ ጁማ ውሎ ላሳያችሁ። ያው ግማሽ ማለት ነው ሰዓት ለምንድነው ሳልሰራሁም ምናምን እና ያው ትንሽ ነገር አለ እንደተለመደ ቡና ምናምን ብዬ እኔ በነገራችን ላይ ቢረበኝ ማለት ነው ከዛልሻለሁ ወሐከለኝ የሆነ አይምሮ ጭንቀት ብርድ ሲመጣ ይደርቃል ነው ማን ነው እንደኔ በጣም ነው መጣለው በጣም ነበር የሚያጨንቀኝ ብርድ ውስጥ ገባለሁ ወላሂ ብርድና ውሃ የለም ማለት ነው እዛኛው ቤት እና ተፈለኩ ነው እዚህ ግን ውሃ የለም እየገዙ ነው በሮቶና ተቸገር ነው እዚህ አካባቢ እና ውሃ በኢኮኖሚ ነው ላችኋለሁ ከዛ ትንሽ ያጠብጠብ አደረኩኝ ከዛ በረንዳ ያጣጣም ልብስ ያጣጣም እንደውም ቀሰለው እየጨረሰ ተቸገረ ነበር ውሃ ስለሌለ ማለት ነው ከዛ በትንሽ ነው ማለት ነገሮች እንደስተማ አቧራ ቤት ውስጥ እንዳይገባ ነው እንጂ ማለት ነው ከዛ ማለት እኔ አንድ ጊዜ ብቻ ማለት ነው ወጥተን ምን እንደተፈጠረ እንቀራችሁ ከደጋጋሚ የምታደርገኝን ዛሬ ያገኘኋት ማለት ነው ሻም ስለነበር በነገራችን ላይ የጭቅጭቅ ምናምን ከጊዜ በኋላ የመጣው ዛሬ ማለት ነው መኪና ውስጥ ተስገባ ያዞረ እንትን እያዞረ እርግጠኛነት ብዙ ሰው እንደዚህ ያደርጋል ብዬ ነው በጣም ነው ራሴ ያመኛል ያዞረ እንደኔ ማለት ድሮ እንደዚህ አይነት ነገር አላውቅም ግን ከዛ ሲጣን ይው ይዘውኝ ሄዱና ማለት ነው ከዛ የሆነ ነገር የምገዛበት የሆነ ሰው የሚያውቁት ሰው ካለ ምናምን ዱሩን እነሱ ይከፍላሉ እኔ የምከፍለው ማለት ነው ከዛ በኋላ እቤት መጣሁ ከጨረሱ መኪናው ከገባ በኋላ በብሩን አምጪ ይሉኛል ማለት ነው እና ጭቅጭቅ ምናምን ስለማናገር ስራዬም ጽድት ያለ ነው እናገረው እኔ ፉል ስለሆነ ማለት ከዛ ሰጣቸዋለሁ ማለት ነው ያው እንደዚህ ነው ማለት ሰጣቸዋለሁ ማለት ነውና ደግሞ ያለው ሰው ፊት ጥሩ አንቺ ሰራተኛ ነሽ ከዛ ዛሬ ስሪ ነገር ነው ያው ውሸቴ ነው በጣም ሐራም ላይ እና ያው እዚህ ጋር ተራስተን እንደገና ያሰው ማለት ዛሬ ሰራው ከዛ ካፍተለኝ እና ዛሬ መረጃ እስከ ሲቀን ሳሳሩ በነገራችን ዲቴልስ ነው አልሰጠም ማለት ነው ስለና ዲዲቺ ነው እንጂ በነገራችን ላይ ግን ግዴታዋ ነው እና ይመስላል ወጣቷላ ከሪምቱ ከዛ ዛሬ ባይ ይግማሽ ውሎዬ ብሩክ ይመስላል ማለት ነው